بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالآية التي نبدأ بها درسنا اليوم هي الآية 22 بعد 100 من سورة النساء سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم وما توفيقي إلا بالله عليه توكلت وإليه أنيب. يقول الله جل وتعالى والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا وعد الله حقا ومن أصدق من الله قيلا. الله جل وتعالى وزكى من إلال والذين آمنوا ننيا يأمنوا بالله عند النت በመልእክተኞቹ አላህ አርካነል ኢማን ነው ብሎ በገለጸው ሁሉ በሱረቱል በቀራ ላይ ለይሰል ቢራ አን ትወሉ ውጁሃኩም ቂበለል መሽሪቂ ወልመግሪቢ ወላኪነል ቢራ መን አመነ ብሎ ያብራራል። እዛ ላይ አርካነል ኢማን ወለዚነ አመኑ እነኛ ያመኑ ከእምነት ጋር ወዐሚሉ ሷሊሓት መልካም ስራዎችን የሰሩ ሰኑድኺሉሁም እናስገባቸዋለን ጀናቲን የአትክልት ስፍራዎችን ተጅሪ ሚን ተሕቲሃ አልአንሃሩ ከስሮቿ ጅረቶች ወንዞች የሚፈሱባቸውን የአትክልት ስፍራዎች እናስገባቸዋለን። ኻሊዲነ ፊሃ አበደን በዚያ ውስጥ ለመቼም ዘውታሪ ሲሆኑ ይኖራሉ። وعد الله حقا وعد الله يا الله قال كيدان سيهون حقا بأونت تبلو ميكر سايهون بأونت ميرغاغت كبوتاو ميدرس الله تناغرال ومن أصدق من الله كالله بلاي اونتنيا مان الله قيلا بنغغر قولا معناته ليس بأمانيكم أي أيها المسلمون እናንተ ሙስሊሞች ሆይ እናንተ በምትመኙት አይደለም። ወላ አማንይ አህሊል ኪታቢ የመጽሐፍ ሰዎችም የመጽሐፉ ሰዎችም አልይሁድ ወነሳራ በተመኙት አይደለም ነገሩ። መን ያዕመል ሱአን መጥፎን ነገር የሰራ ዩጅዘ ቢሂ በሰራው መጥፎ ነገር ይመነዳል። ወላ የጂድ ለሁ ሚን ዱኒላህ ከአላህም ባሻገር ለእርሱ አያገኝም ወልየን ወዳጅን ወላ ነሲራ አጋዥንም አያገኝም ከአላህ ቅጣት መጥፎ የሰራ ሰው። ስለዚህ እኔ ሙስሊም ነኝ ሙእሚን ነኝ መጥፎ ስራ ብሰራ አይጎዳኝም የሚባል ነገር ተቀባይነት የለውም። መልካም ስራችን የኢማናችን ማረጋገጫ ነው። አመንኩ የሚል ሰው አላህ ያዘዘውን ነገር ተግብሮ መገኘት ይኖርበታል። ይህ እንዲህ ሳለ ወመን ያዕመል ሚነ ሷሊሓቲ ከመልካም ነገሮች የሚሰራ ካለ ደግሞ ሚን ዘከሪን አው ኡንሳ ሚን ዘከሪን ከወንድም ይሁን አው ኡንሳ ከሴት ወሁወ ሙእሚኑን ወሁወ ቺዋዋውል ሐል ነች እሱ አማኝ ሆኖ ሳለ ፈኡላኢከ እነኛ አምነው መልካም ስራ የሚሰሩ ከወንድም ከሴትም ፈኡላኢከ የድኹሉነ አልጀነተ እነሱ ጀነትን ይገባሉ። ወላ ዩظለሙነ ነቂራን ነቂር ማለት ወሂየ አነቅረቱ አለቲ ተኩኑ ፊ ظهر ንዋት ተምር በተምር ፍሬ ላይ ያለችው ጥቁር ነጥብ ነች። የዛችን ያህል እንኳ አይበደሉም ማለት ባልሰሩት ወንጀል አይጠየቁም ከሰሩት መልካም ነገር አይነፈጉም አይቀነስባቸውም። ወመን አሕሰኑ ዲነን የሚለው ተምይዝ ይባላል። ወመን አሕሰኑ ዲነን ከእምነት በኩል ማን በላጭ አለ ከዚህ ሰው የበለጠ ከማን
ሚመን አስለመ ወጅሃሁ ሊላህ ፊቱን ለአላህ ካስረከበ ፊቱን ወደ አላህ ካዞረ አላህ ሆይ በምድር ላይ ስኖር እንደ ፈቃድህ እንደ ትእዛዝህ ያዘዝከውን ተሽቀዳድሜ ልሰራ የከለከልከውን ልርቅ ብሎ ራሱን ለአላህ ካስረከበ ሰው በላይ ማን እምነቱ ያማረ አለ ከእምነት በኩል ወሁወ ሙሕሲኑን እሱ አሳማሪ ሆኖ ብሎም ወተባ ሚለተ ኢብራሂም ሐኒፈን ከውሸት የራቀ ወደ እውነት ያዘነበለ ሲሆን የኢብራሂምንም መንገድ ከተከተለ ሰው በላይ ከእምነት በኩል ማን ያማረ አለ ወተኸዘ አላሁ ኢብራሂመ ኸሊላ አላህም ኢብራሂምን ልዩ ወዳጅ አድርጎ ይዟል ወኢዝ ብተላ ኢብራሂመ ረቡሁ ቢከሊማትን ፈአተመሁና ይሄን አሳልፈናል በሱረቱል በቀራ አላህም ኢብራሂምን ተዛዛዘል በሆኑ ቃላት በፈተነው ጊዜ አውሳ ፈአተመሁና ኢብራሂምም ፈጸማቸው ቃለ ኢኒ ጃኢሉከ ሊናሲ ኢማማ ኢብራሂም ሆይ ትእዛዜን በመፈጸምህ ለኔ በመታዘዝህ ለሰዎች መሪ አድራጊህ ነኝ አለ ነብዩንም ሰለላሁ ዐለይሂ ወሰለም አንተቢዕ ሚለተ ኢብራሂም ሐኒፋ ሲል አዘዛቸው ወሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማያትና በምድር ያለው ነገር ሁሉ የአላህ ነው ወካነ አላሁ ቢኩሊ ሸይኢን ሙሒጣ አላህም በሁሉ ነገር በእውቀት የከበበ ሆነ ይላል ወየስተፍቱነከ ፊኒሳ ሴቶችን በተመለከተ ተከታዮችህ ብይን ይጠይቁሃል በእነሱ ጉዳይ ብይን ፈትዋ ትሰጥ ዘንድ ቁልላሁ ዩፍቲኩም ፊሂና እኔ ሳልሆን አላህ እነሱን በተመለከተ ብይን ይሰጣችኋል መልስ ይሰጣችኋል በላቸው አላህ እነሱን በተመለከተ ብቻ ሳይሆን ወማ ዩትላ ዐለይኩም ፊል ኪታቢ በመጽሐፉ በቁርአኑ ውስጥ በእናንተ ላይ የሚነበበውንም አንቀጽ ህግጋት እሱን በተመለከተ አላህ ማብራሪያን ይሰጣችኋል ፊ የታመ ኒሳ የቲም በሆኑ ሴቶች ጉዳይ አላቲ በእነኛ ላ ቱእቱነሁና ማ ኩቲበ ለሁና ከአላህ በኩል ለነሱ የተደነገገውን ጥሎሽ መህር የማትሰጧቸውን ሴቶች በተመለከተ ወተርገቡና አንተንኪሑሁና ይህ በእንዲህ እንዳለ ደግሞ ወተርገቡና የምትከጅሏቸው አንተንኪሑሁና እነሱን ልታገቡ የምትከጅሏቸውን ሴቶችን በተመለከተ አላህ ብይንን ሰጥቷል ይላል ይሄ በሱረቱ ኒሳ መጀመሪያ ላይ ያሳለፍነው ነው ማለት ነው ማብራሪያውን እዛ ስላሳለፍን ወደዛ ሂዱና ከኦዲዮ የሪከርድ የተደረገውን ደጋግማችሁ አዳምጡ ወልሙስተضعፊነ ደካሞችንም በተመለከተ አላህ ሚነል ዊልዳኒ ከልጆች ደካሞችንም በተመለከተ አላህ ብይንን ሰጥቷል ከልጆች ከየቲሞች ይሄ ሁሉ በሱረቱ አልበቀራ ጭምር በሱረቱ ኒሳ መጀመሪያ ላይ የተብራራ ነው ወአን ተቁሙ ሊልየታማ ቢልቅስጢ ወላጆቻቸው በሞት ለተለዩዋቸው ልጆች ወይ አባታቸው ለሞተባቸው ልጆች ተንከባካቢያቸው ለነሱም ቢልቅስጥ በፍትህ ለነሱ በሚበጅ መልኩ እንድትቆሙ እንድትተገብሩ አላህ ያዛችኋል ወማ ተፍዓሉ ሚን ኸይሪን የቲም በሆኑ ሴቶች በነሱ በደካማ ልጆች በየቲሞችም ጉዳይ ከመልካም የምትሰሩት ነገር ካለ ፈኢነላሃ ካነ ቢሂ ዓሊማ እነሆ አላህ በዛ ነገር አዋቂ ሆነ ይላል አሁን ደግሞ በባልና ሚስት መካከል ያለውን ግንኙነት አላህ እንዲህ ሲል ይዳኛል ወኢን ምራአቱን አንዲት ሴት ኻፈት የፈራች እንደሆነ ወይንም ዓሊመት ያወቀች የተረዳች እንደሆነ ሚን ባዕሊሃ ከባሏ ኑሹዘን ማለት መጥላትን ወይንም ከፍ ከፍ ማለትን መኩራትን አው ኢዕራደን ወይ በልቡ ከሷ መራቁን ካወቀች
ፈላ ጁናሐ ዐለይሂማ በእነሱ ላይ ኃጢአት የለባቸውም ጭንቅ አንዩስሊሓ በማዕከላቸው አንዩስሊሓ በይነሁማ ሱልሃን በመካከላቸው ማሳመርን ቢያሳምሩ። ይሄ ምንድነው? እንዴት በመካከላቸው ማሳመርን ሊያሳምሩ ይችላሉ? ለምሳሌ አንድ ወንድ ሁለት ሚስት ይኖረዋል። በደንብ እንዲገባን ነው። ከዛ በኋላ ከአንደኛዋ ወደ አንደኛዋ ይዘነበላል ወይ አንደኛዋን መፍታትን ይፈልጋል፣ ልቡ ከሷ ርቋል። ስለዚህ ለምንድነው የወንድ ልጅ ልብ የሚርቀው የሚል ነገር ሲመረመር አንደኛ አፈጣጠሯን ወይንም ባህሪዋን በመጥላት፣ ሁለተኛ ደግሞ የማስተዳደር አቅሙ ያንስና ሁለቱንም በአቅሙ ማዳረስ ወይንም የወጭ ሽፋን ማድረግ ይቸግረዋል። ሌላኛው አንደኛዋ ዘንድ ሲሄድ ይደላዋል፣ ይመቸዋል። ሌላኛዋ ዘንድ ሲሆን ደግሞ ይጎረብጠዋል። ያን ጊዜ ፍችን ለማስቀረት በምን ያስታርቁት ነገሩን? ፈላ ኢስመ ዐለይሂማ አን የተሳለሓ በምን ቢአን ተተናዘለ አን ባዕድ ልሑቁቅ ልዋጅበቲ ለሃ ለሷ ዋጅብ የሆነን ሐቅ ከፊሉን በመተው ከሐቅ ነፈቀቲ ለምሳሌ ወጭን ማለት ነው። በቃ ግድ የለም ለኔ ወጭ አታደርግ በማለት ወልመቢት አዳርን ደግሞ ባያስተካክል የሷ አነስተኛ ሆኖ እሱ ልብ ወዳዘነበለበት ቦታ ወደዛ ይብዛልህ ብትለው ኃጢአት የለባቸውም ከፍች ይላል። ወሱልሑ ኸይር ነገርን ማሳመር መልካም ነው። ወኡሕዲረቲል አንፉሱ ሹሓ ነፍስም ስስትን ተጣደች ይላል። ነፍስ ስስት ነች። ስስትን ተጣደች ማለት ማውጣትን ገንዘብ ማውጣትን አትፈልግም ነፍስ። ስለዚህ በትንሽ በትልቁ ወጭ የሚጠየቅ ወንድ ጠያቂውን ይጠላል መጀመሪያ ማለት። ወኡሕዲረቲል አንፉሱ ሹሓ ነፍስም ስስትን ተጣደች። ወኢን ቱሕሲኑ ግን ይሄም አልፎ እናንተ ብታሳምሩ ነገርን ወተተቁ በእነሱ ጉዳይ አላህን ብትፈሩ ፈኢነላሃ ካነ ቢማ ተዕመሉነ ኸቢራ አላህም እናንተ በምትሰሩት ነገር ውስጥ አዋቂ ነው። ያኔ ካሳመራችሁ ይመነዳችኋል፣ ወንጀላችሁን ያራግፍላችኋል አለ። አሁን አላህ ጀለ ወተዓላ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሳ ወሩባዕ ብሏል። ሊዕደቲ አስባቢን ነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውም ቀደምት ነቢያትም እንደዚሁ ከአንድ ሴት በላይ ሰብስበዋል እና ወለን ተስተጢዑ እናንተ ወንዶች ሆይ ለመቼም አትችሉም አንተዕዲሉ በይነ ኒሳኢ በሴቶች መካከል ማስተካከል አትችሉም በፍጹም ወለው ሐረስቱም እናንተ ብትጓጉ ብትፈልጉ እንኳ። ለዚህ ሰውየው አራት ሚስት ቢኖረው አራቱንም በኩል ደረጃ ይወዳል ማለት ዘበት ነው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ እያሉ ኸዲጃ ከሞቱ በኋላ ማንንም ከኸዲጃ ጋር አስተካክሉም። ከዛ በኋላ ደግሞ ወደ አይሻ ይዘነበሉ ነበረ። ይሄ ቁሳዊ በሆነ ማስተካከል ሳይሆን በልብ ላይ ባለ ነገር አላህም አያስገድድም እና ሴቶች እንዳያያዛቸው እንደ ባህሪያቸው ይለያያሉ። ስለዚህ ሴቶች ሁሉ በአንድ አይነት ባህሪ፣ ሴቶች ሁሉ በአንድ አይነት የእውቀት ደረጃ፣ የሙያ ደረጃ፣ ሴቶች ሁሉ በአንድ አይነት ጸባይ፣ በአንድ አይነት ውበት ሊሆኑ አይችሉም። ስለዚህ የሚገጥም አለ፣ የማይገጥም አለ። ይህ ከወንዱ ችግር ሊሆን ይችላል፣ ከሴቶቹም ችግር ሊሆን ይችላል። እዚህ ቦታ ላይ አንድ ሰው ነው ሚስት አገባ። እንግዲህ አንዳንድ ጊዜ ሲነገር ማለት ነው ከሁለት አንዱ ጾታ ይከፋዋል። ግን የሆነ ነገር ስለሆነ ልንገራችሁ።
በጣም አልገጠመችውም ምርር አደረገችው ፈታት ሁለተኛ አገባ እሷም አልገጠመችውም ፈታት ሶስተኛም አገባ ፈታ በአራተኛው የመጣችው ከስጋ ከደሙ ጋር ጥብቅ አለች ገበሬ ነው ሲወጣ ምግብ አብልታ ልብሱን አዘጋጅታ እቃ አግዛው ትሸኘዋለች ሲመለስ እቃ ትቀበለዋለች ምግብ ቶሎ ታቀርባለች ከዛን አለቅጥ ስትገጥመው አንድ ቀን ብድግ አለና ዱላ አንስቶ ይደበድባት ጀመር ጎረቤት መልካምነቷን ነው የሚያውቀውና ደግሞ እቺ ምን አደረገች ብለህ ነው ሲሉት እስከዛሬ ስቃጠል የት ነበረች እሷ ይሄ ላሁን ሳይሆን ላለፈውም ማለት ነው እስከዛሬ ይሄ አምልጦኝ ብሎ የሚያጸጽቱ አሉ ይሄ ማለት ምንድነው ኢብራ የሚወስድ ሰው ኢብራ ይወስድበታል ወንዶችን መልአካዊ ባህሪ ማልበሴ አይደለም ከኔ ጨምሮ ሴቶችንም መውቀሴ አይደለም ግን ሁሉም አይገጥምም ነው ሁሉም ቢገጥም ኖሮ ፍች የሚባል ነገር ባልነበረ አላህም በዝርዝር ባልተናገረ ነበር እና ወለን ተስተጢዑ አን ተዕዲሉ በይነ النساء በሴቶች መካከል ልታስተካክሉ በፍጹም አትችሉም እናንተ ወንዶች ሆይ ወለው ሐረስቱም ብትፈልጉ እንኳን ግን መፍትሄው ወላ ተሚሉ ኩለል መይሊ ፈጽሞ መዘንበልን አትዘንበሉ እና ፈተዘሩሃ ያችን ልባችሁ ከሷ የራቀውን ከልሙዓለቀቲ እንደ ተንጠለጠለች አድርጋችሁ አትተዋት ማለት ላሂያ ሙዘወጃ ወላሂያ ሙጠለቃ ማለት ነው አግብቷት ባላለኝ እንዳትል ሐቋን አያሟላም ፈቷት ሌላ ባል እንዳትከጅል አልፈታትም ስለዚህ የተንጠለጠለች አድርጋችሁ አትተው ወይን ቱስሊሑ በመሃል ያለን ችግር ብታሳምሩና ወተተቁ በእነሱ ጉዳይ አላህን ብትፈሩ فإن الله كان غفورا رحيما الله ወንጀልን መሐሪ ለባሮቹ አዛኝ ሆነ ይላል ግን አንዲት እህት ለልጆች ተርቢያ ስሰጥ አለች የታረቁ የተጣሉ ሰዎችን ማስታረቅ አጅር አለው መልካም ስራ ነው እያልኩ አንድ ልጅ ብድግ አለና ሚስ ኡስታዛ ሌት ተቀን ሁሌም የሚጨቃጨቁ ሰዎችን ማፋታትስ አጅር የለውም ወይ ብሎ ጠየቀኝ አለች ከሚጋደሉ ከሚጫረሱ ይባላል አንዳንዴ እዚህ ደረጃ ላይ ከተደረሰ ግን ወኢን የተፈረቃ ቢለያዩ ይግኒላሁ ኩለ ሚን ሰዓቲሂ አላህ ሁለቱንም ከትሩፋቱ ከሰፊው ሲሳዩ ያብቃቃል ማለት ለሱም የተሻለችን አላህ ይገጥመዋል ለሷም ከሱ የተሻለን አላህ ይገጥማታል وهكذا እና ወይን ተፈረቀ الزوجان بطلاق او خلع ማለት ነው ሷም አልፈልግም ብላ በخلع حكمون አይተናል እሱም በጠላቅ ቢለያዩ اغنى الله كل منهما من فضله الواسع فيغني الرجل بزوجة خير له منها ويغني المرأة بزوج خير لها منه ማለት يغني الله كل من سعته وكان الله واسعا الله ስጦታው ሰፊ ሐኪመን በሚደነገገው ነገር ጥበበኛ ሆነ ولله ما في السماوات وما في الأرض በሰማያትና በምድር ያለ ነገር ሁሉ የአላህ ነው ولقد وصينا الذين اوتوا الكتاب በርግጥ እነኛን መጻፍን የተሰጡ ሰዎችን من قبلكم ከናንተ በፊት መጻፍን የተሰጡ ሰዎችን اليهود والنصارى وإياكم እናንተንም ሙስሊሞችን أن اتقوا الله اللهን ፍሩ በማለት ትእዛዝን አስተላለፍን መከርን
ወኢን ተክፍሩ መከርን ወሰይና ሲል አላህ ራሱን እያከበረ ነው። ዩዓዚሙ ነፍሰሁ ይሄን አሳልፈናል። ወኢን ተክፍሩ ብትክዱ ግን ፈኢነ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማያትና በምድር ያለ ነገር ሁሉ የአላህ ነው። ወካነ አላሁ ገኒየን አላህም ከባሮቹ የተብቃቃ ሐሚደን በስራው በባህሪያቱ ምስጉን ሆነ። ወሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማይ በምድር ያለ ሁሉ የአላህ ነው። ወከፋ ቢላሂ ወኪላ ከጠባቂ ከተንከባካቢ በኩል በአላህ በቃ። ኢንየሻ ቢፈልግ አላህ ዩዝሂብኩም እናንተን ሁሉ ያስወግዳል አመፀኛ ሆናችሁ የተገኛችሁ እንደሆነ። አዩሃ ናሱ ሰዎች ሆይ ወያእቲ ቢአኸሪን ሌሎች ትእዛዙን የሚያከብሩትን አላህ ያመጣል። ወካነ አላሁ ዐላ ዛሊከ ቀዲራ ያመጻችሁ እንደሆነ እናንተን በማጥፋት በምትካችሁ ሌሎችን በማምጣት በዚህ ነገር ላይ አላህ ቻይ ሆነ። መን ካነ ዩሪዱ ሰዋበ ዱንያ እነሆ የቅርቢቷን ዓለም ምንዳን የፈለገ ፈዒንደ አላሂ ሰዋቡ ዱንያ ወልአኺረቲ አላህ ዘንድ የዚህ ዓለም ምንዳም ዓለምን ይህን ዓለም ሚዳኘው እሱ ስለሆነ ወልአኺረቲ የመጨረሻው ዓለም ምንዳም አላህ ዘንድ ነው ያለው። ሼኽ አሊ አጠንጣዊ ምን ይላሉ? ኢን ኩንተ ተስተዕጅሉ ፊ ሰላቲካ ሊቀዳኢ ሓጃ የሆነ ሓጃ ኑሮህ በሰላት ውስጥ የምትቻኮል ከሆነ ዱንያዊ ሓጃ እኮ ነው ላጥ የሚያረግ ከሆነ ፈዕለም ቢአነ ሓጀተከ ዒንደ መን ወቀፍተ አማመሁ ሰላት ውስጥ ላጥ አድርገህ ወደ ማን ነው የምትሄደው? የዱንያም የአኺራም ሓጃ እፊቱ የቆምከው አላህ እጅ ነው ያለው። ማ የፍተሒላሁ ሊናስ ሚን ረሕመቲን አላህ ለሰዎች የከፈተው የፈለገው ሪዝቅ እዝነት ካለ ፈላ ሙምሲከ ለሃ ያን ከልካይ የለውም ይደርስሃል። ወማ ዩምሲክ አይደርሰውም ብሎ አላህ የከለከለው ደግሞ ፈላ ሙርሲለ ለሁ ሚን ባዕዲሂ ከአላህ ባሻገር መጥቶ አንዱ ይድረሰው ሊልህ የሚችል አካል የለም። ለዚህ በሮጠ ሳይሆን ባገጠጠ ነው ይባላል። ያ አላህ فعند الله ثواب الدنيا والآخرة وكان الله سميعا بصيرا اللهم የባሮቹን ንግግር ሰሚ ስራዎቻቸውንም ተመልካች ሆነ።